ምድር ወጣት በነበረችበት በተአምራትና በድንቆችም በተሞላችበት ወቅት ብዙ ልጆች የነበሩትና በቤተሰቡም ላይ ቢንያም የተባለ አዲስ ልጅ የተጨመረለት ያዕቆብ የተባለ አንጋፋ እረኛ ነበር። አንተ ቢንያም መልካም ልጅ ሆነህ ማደግ ትልቅና ጠንካራ በማንኛውም አጋጣሚም ወንድምህን ዮሴፍን መከተል አለብህ። ቢንያም ታያለህ፣ ወንድምህ ዮሴፍ ሁሉ ጊዜ ያነባል፣ ሁሉ ጊዜ ያስባል። ዮሴፍ ሌሎቹ ልጆች ስንዴ ለመሰብሰብ ይህን ያህል ምን እንዳዘገያቸው ገርሞኛል። አንድ ነገር ተናገርክ አባቴ። ወንድሞች ስራቸውን እየሰሩ እንደሆነ ብታያቸውስ? እሺ አባቴ ሄዳለሁ። በላው ምን ያስቃችኋል? ምን እየሰራችሁ ነው? ምን እያደረጋችሁ ነው? ይህች ነገር የአባታችን ትንሿ ስለላ መሆኗ ነው። ስንዴውን ከሰዓታት በፊት መሰብሰብ ነበረባችሁ። አሁን ዘና እያልን ነው ዮሴፍ። የመዝናናት ጊዜን እያሳለፍን ነው። ይኸውላችሁ ይህንን ስራ መጨረስ አለብን። እንጨርስ። ቀኑን ሙሉ በሜዳው ላይ ስንሰራ ጀርባችን ተሰብሯል። እያደረክ ያለው የመቆጣጠር ስራ ነው። ዮሴፍ በሜዳ ላይ ያለው ተግባር እጅግ ብልጠት የተሞላበት ነው። እርሱ ማንበብና መጻፍ ይችላል። ይህ የኔ ጥፋት አይደለም። ማንበብና መጻፍ ሰማኝ አባቴ ነው። አረ አንተ ከኛ የተሻልክ መሆንን እየነገርከን ነው። እኔ እንደዚህ አላልኩም። እናንተንም ጥፋተኛ እያደረኩኝ አይደለም። ታዲያ እጅህን ተዋሰና። ይኸው ትላንትና ምሽት ያየሁትን ህልም ብታውቁ ኖሮ እንደዚህ አብስታችሁ አስቁብኝ ነበር። በላ ዮሴፍ ምን ራእይ እንዳየህ ንገረና። እኛ በእርሻ መካከል ነዶ ስናስር ነበር። በአጋጣሚ የኔ ነዶ ቀጥ ብላ ቆመች። የእናንተም ነዶ በዙሪያ ከበው እነሆ ለእኔ ነዶ ሸገዱ። የኛ ነዶዎች ላንተ ነዶዎች ሰገዱ። ህልሞቹ ምንድናቸው ብለህ ታስባለህ? ይህ ምን ማለት እንደሆነ እኔ ነግራችኋለሁ። ዮሴፍ እኛ ለሱ እንድንሰግድለት እየጠበቀ ነው። ይህ ሰምቼ የማላውቀው አስቀያሚ ነገር ነው። ከኛ የተሻለ እንደሆነ እያሰበ ነው። ዮሴፍን አንድ ትምህርት ልናስተምረው የሚያስፈልገን ይመስለኛል። ዮሴፍ 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 ተነስ። ምን እንደሰራውልህ ተመልከት። አባዬ ይሄ ለኔ ነው? አዎ ለተወዳጁ ልጅ ስጦታ ነው። ነገር ግን አባቴ ከመጠን በላይ ልዩ ነው። እንዲህ ያማረ ቀሚስ መልበስ ያለብህ አንተ ነህ። ይህን የሰራሁት ለአንተ ዮሴፍ፣ በኩራት ልበሰው። ወንድሞቼ ለብሰውኛል ማለት ነው። እነርሱ ይገባቸዋል። እንካ ውሰድና ለብሰ ሞክረው። ልዑል እንድትመስል ያደርግሃል። እኔ ሌላ ህልም አይቻለሁ አባዬ።
ታላላቆች መሃል ዮሴፍ እንደሆነ በገለጸው ምስጢር ምድረ ግብፅ ዳነ። ረሃብ ማስታገሻን እህል እንዲገዙ የያዕቆብ ልጆች ወደ ግብፅ ተጓዙ። በዮሴፍ ፊት ቆመው በፍርሃት ተራዱ። በሕልም እንደታየው ለክብሩ ሰገዱ። ሰዓቱ ሌሊት ነበር። ሰማይ ላይ 11 ከዋክብቶች ነበሩ። ፀሐይም ነበረች፣ ነገር ግን እንደጨለመ ቆየ። ከዋክብትም ፀሐይን ከበው ለእርሷ ሰገዱ። ሕልሞች ከእግዚአብሔር የተሰጡህ ናቸው ዮሴፍ። እንዴት እንደምትጠቀምባቸው ተጠንቀቅ። እሺ አባዬ። ወንድሞችህ በጎችን ለመጠበቅ ወደ ዶታይን ሄደዋል። ሄደህ በዓይነ ቁራኛ እንድትከታተላቸው ፈልጋለሁ። ለእርሱ ብንሰግድለት ምን ሊፈጠር ይችል ይሆን? ቀኑን ሙሉ በጣም ሰርተናል። ስለዚህ እረፍት ያስፈልገናል። እኔ ይህን በደንብ ደግፋለሁ። በዚያ ላይ በጣም ሙቀት ነው። ምግብ እስካለ ድረስ እኔ ከዚህ አልነቃነቅም። ታዲያ ፍየል እንረዳ፣ ለአባታችን ጠፍቶብን ነው፣ ብንፈልግም አላገኘነውም ብለን ነግረዋለን። ጥሩ ሐሳብ ነው። ይህንን እርሱት። ይልቁንስ ማን እየመጣ እንደሆነ ተመልከቱ። ህልም አላሚው ነው። ምን እንደለበሰ ተመልከቱት። ቀሚስ ነው። እንደዚህ አይነት አይቻላውቅ። እኛ ድሪቶ ለብሰናል፣ እሱ ግን እንደ ልዑል ለብሷል። ይህ የመጨረሻ ደረጃ ነው። የሆነ ትምህርት ልናስተምረው ይገባል። ልብሱን እንግፈፈው። እንዲህ ማድረጋችን ችግራችንን ይፈታልናል። ሐሳቡ ገብቶኛል። ቀሚሱን እንውሰድበት። አዎ፣ ቀደን እናውልቅበት። ያን ማድረጋችን ጸጥ እንዲል ጥሩ ትምህርት ያስተምራል። ሰላም ይብዛላችሁ ወንድሞቼ። እንዴ ወንድሞቼ፣ በቃ እኔ ልሂድ። ይህንን ቀሚስ የለበስከው በእኛ ለማሾፍ ነው? ኧረ አይደለም። ታዲያ ከየት አገኘው? አባቴ ነው ለኔ ይሰራልኝ። እባካችሁን ልቀቁኝ፣ ልሂድ። ያዙት። ከእርሱ ላይ ገፈን እንውሰድበት። ልቀቁኝ፣ አቁሙ፣ እባካችሁን። እየለመንኳችሁ ነው። አቁሙ፣ እየጎዳችሁኝ ነው። አባታችን በእኛ ላይ ለመለወጡ ብድር መመለሻ ነው። ጉድጓድ ውስጥ እንጣለው። ያዙት። አቁሙ፣ እባካችሁን። አይሆንም፣ አቁሙ፣ እባካችሁን። አዎ እንጣለው። ተመልሼ እስክመጣ ድረስ ጠብቁት። ስሙኝ፣ እባካችሁን፣ ልውጣ። ለእስማኤላውያን ነጋዴዎች ብንሸጥላቸው 20 ብር ይሰጡናል። እንሽጠው ማለት ነው? 20 ብር እጅግ በጣም ብዙ ገንዘብ ነው። ሮቤል ግን ምን እንደሚል አላወቅንም። ሮቤል እዚህ የለም። አይሆንም። እናንተ ዮሴፍን አጋጠመው። የታለ እኮ ነው የምላችሁ። እዚህ የለም። ለእስማኤላውያን ሽጠነዋል። ምን? በ20 ብር ነው የሸጥነው። መልሰን ማምጣት አለብን። ዘገየ። እስማኤላውያን እኮ ርቀው ሄደዋል። ሮቤል፣ ታዲያ ለአባታችን ምን ብለን ልነግረው ነው? አንድ መላ እንፍጠር። ከፈለጋችሁ የምናርደውን ፍየል እኔ ያዘጋጃለሁ። አባታችን፣ ወደ ቤታችን ስንመጣ ያገኘነውን ተመልከት። በደም የተጨማለቀ ቀሚስ አገኘን።